እስኪ ዶሴው ይውጣ የምጠየቅበት ወንጀሌን ሳላውቀው እኔ አልቀጣበት በማላውቀ ጉዳይ በመሰላቱ ላይ የተከሰስኩ እኔ ያረኩት ምን ሌላ ምን ማለት ይችላል ይሄ ሰውዬ ከዚህ ውጪ? ጉድ! ኧረ ወገን ቅሌት! ኧረ መዋረድ! ስማ እንደዚህም ይቀለላል ለካ። ግን በጣም ታጋሽ ሰዎች እንዳሉ እያየን ነው። ኧረ ሰው ይታገሳል ወገን። ኧረ በስመ አብ ይታገሳል። ጉድ እኮ ነው። አሁን ስንት ሰዓት ነው? ከሌሊቱ 8 ሰዓት። እንዴ ምን እንደተፈጠረማ እኔ ግልጹን እነግርሃለሁ። አንዱ ልክ 7 ሰዓት ሲል እናቱ ገበያው ጥላው እንደሄደች ይጣል ያላልገባ መሰለህ? እሱ ነው እንደገረመ ኃይሌ መች ይሮጣል? አቤት አሯሯጥ ሲሮጥ እኔ ተከትዬ ኳሬው ላይ ስሮጥ ይጄ ጋማውን ባልይዘው ኑሮማ እርሜ ልኩን የሚያቆም አይመስልም ነበር። እንደዛው የሚረጋጋ አይመስልም ነበረ። እንዴ እሱ ነው እንዲያስገረመ። ከሱ ኋላ 2 ሴቶች እንደ 10 ሰው ግር ባልገቡ መሰለ። አቤት አገባባቸው ሲያስፈራ። እኔም ማሳያቸው ጭራሽ 2 አልመሰሉኝም ነበረ። እንዴ በአንድ ምላሳቸው የ5 ሰው ሚና ነው የሚጫወቱት። እንዴ እንደዚህ የሚደረጋል እንዴ አንተ? እሺ እነሱስ እንጀራቸው ነው የሱ ነው እንጂ ደግሞ ሰው ከሆነ አንድ ይዞ አይገባም። 2 እንዴ ቆይ ራሱን እንደማናይቱ ነው እንዴ? ይበላሃል ጅቦ ይበላሃል ይለቅ ይወስዳል። ያዝ እንግዲህ ድሮ የዘፈን በጅብ እንዳንበላ በጊዜ የምንገባ የተዘፈነ ይመስለኝ ነበር። አሁን ግን ያው በሰውም ልትበላ ትችላለህ። ምን እንደተፈጠረ አታምንም። ዛሬ ሌሊት አንዱ ታካሚያችን 1-2 ካለ በኋላ አካባቢውን ዞር ሲል ቢዝነስ የሚሰሩ ችኮችን ያገኛቸዋል። ከዛም በኋላ ለቢዝነስ ከሚሰሩ ሴቶች ጋር አብሮ ይገባል። ከአንዷ ጋር መሰለ እንዴ ከ2ቱ ጋር። ከዛ በኋላ ግን ምን እንዳስቀየማቸው አላውቅም። ላንተም ደግሞ ምን ብዬ እንደምነግር አላውቅም። ብቻ ግን እኝክ ነው ያረጉት። ንክስክስ ነው ያረጉት። እንዴ ናሽናል ጂኦግራፊ ሊሰራ ገብቶ እኮ ከሆነ አንበሳ አፍ ያመለጠ ከዛም ከሆነ ጫካ ውስጥ ፍንትው ብሎ የመጣ ካሜራማን እኮ ነው የመሰለኝ። ማለት ለመጀመሪያ ጊዜ ሳይሆን ማለት ነው። ያው ምን ያክል እንደጎዱት እኮ በዚህ መንገድ ላስረዳ ብዬ ነው። ውይ እንዴ እኔ እኮ አሁን ይሄ ነገር እኮ አይደለም ያሳሰበኝ። ይሄ ሰውዬ ግን ከቤቱ ሲወጣ ምን ብሎ ነው የወጣው የሚለው ነው። በዛ ላይ ደግሞ የቤተሰብ ስልክ ስጠን ስንለው የባለቤቱ ስልክ ነው የሰጠው። ይችላል ማለት ግን እንዲህ ስላደረገ እኮ አይደለም። ግን ለሱም ስልክ ስጥ ሲባል የሚስቱን ይሰጣል። አሁን ምንድነው መደረግ ያለበት? እስከ አንገቱ ድረስ ተቀብሮ በድንጋይ መወገር ነው ያለበት ወይስ 2 እግሩ በገመድ ታስሮ በመኪና ይጎተት? ይገርማል እኮ በጣም ብዙ አይነት ጉድ አለ እኮ እዚህ ይቅር ብለን እንጂ ማናወራው ብዙ ጉድ አለ እዚህ። አሁን ተውጫጭሮ የመጣው ሰውዬ ትንሽ ቀለል ብሎ ነው። ኧረ እግዚአብሔር ነው ያወጣው። አስበዋል። እዛ ትንሽ ቢቆይ ኖሮ እጁን አንድ ሰው እግሩን አንድ ሰው በፊት አሸከፍ አድርገው ይዘው ትሄዱ ነበር። ያው ሲካፈሉ እርስ በርስ ካልተበላሉ በምንም ይጣሉ በምንም። ሴቶቹ በጣም ያሳዘኑ። እሱስ ተው ሲቀጥ ነው። እነሱ ግን ነገ የተሻለ ህይወት ይኖረናል ብለው ነው እንደዚህ አይነት ስራ የሚሰሩት። አስበኩ ህይወት ከባድ ናት፣ አስጠሊታ ናት እያሉ ራሳቸውን የሚያጠፉ ስንቶች ባሉበት ጊዜ እነሱ ግን ነገ የተሻለ ህይወት ይኖረናል ብለው መሆን የሌለባቸውን እየሆኑ ህይወታቸውን እያስቀጠሉ ነው። ይኸውልህ መቼም እንዳትሳሳት። ከመሞት መኖር ሁሌም የተሻለና ደስ የሚል የማይደገም ነገር ነው። እሺ ሱስ ነው የሚባለው? እሺ ሱስ ነች? እሺ የሱስ ሱስ የምንሽ? ጸልያለሁ እኮ ከቤት ስወጣ ጸልያለሁ። ወይኔ ፈጣሪ፣ ዛሬሽ ደግሞ ምን አይነት ሰው ነው ያመጣብኝ? ይኸውልህ ብታምንም ባታምንም ዛሬ ማታ ተበልቼ ላደር እችላለሁ። 2ቱ ሴቶች እኮ ትኩር ብሎ ነው የሚያዩኝ። አንደኛዋማ ጭራሹኑ ከአንገቴ ላይ ነው መንቀል አልቻለችም። እንዴ እሱ ነው እንጂ እኔ ምን አድርጊያቸዋለሁ? ወይኔ ጉኔ፣ ሰውዬ ጭራሹኑ መጮህ አላቆመም እኮ።
ጉዳዩ እንዴት ብሎ እዚህ ደረጃ ሊደርስ እንደቻለ እና ልበላ እንደቻልኩ አላውቅም። ስንገባ እኮ ሰላም ነበር። ከዛ ምን እንደተፈጠረ አላውቅም። የሀገሬ ህዝብ ዝም ብሎ አይተርፍም። ዝም ባላፍ ዝም ባይገባ። እኔ ደግሞ አፌን ከፈትኩ። በቃ አፌን ከፈትኩ። መጨረሻ ላይ ስለ ወንድ ልጅ አምላክ እንደዛ እያልኩ ነው ራሴን ያገኘሁት። ቢያንስ አንተ ወንድ ነህ ትረዳኛለህ። እኔ በዚህ ሰዓት የሰውነቴ መበላት አይደለም የሚያሳስብ። ባለቤቱ መታለች። የሆነች ጡረታ የወጣች ወታደር ነው የምትመስለው። ገና ከመግባቷ ገልመጥ አድርጋ የታል ብላ ስታንባርቅበት ካልጋው ላይ ተነስቶ ነው የሄደው። እኔ እንጃ እንደኔ እዛው ተበልቶ ቢቀር ይሻላል። ጥሩ ነው። ዛሬ ማታ አንድ ጓደኛው ከሀገር እንደሚወጣና 4 ሰዓት በራ እንዳለበት ነግሮኝ ነበር የወጣው። ለካ እሱ 2 እንስቶችን ይዞ እያበረልኝ ነበር። ደግሞ እኮ 2 መሆናቸው። ቆይ ከኔ ምን አትሆ ነው እዚህ እንደተከለከለ ሰው እኔን የሚያሰድበኝ? ቆይቶ እኔ የምልህ አንተ የምታውቀው ጠብደል ያለ ሰው ይኖር ይሆን እንዴ በዚህ ጉዳይ የሚያግዘኝ? እንዲህ እንደቀለደብኝማ አይቀራት። እኔ አላልኩም? እሺ ምን ብዬ ነበር? ያው ካፌ ላይ ነው የወሰደችው። እሺ ምን ያርግልኝ ያለችው? ያው መቼም ግዙፍ ሶስትን አይጠፋም እንደኔ ነው። እኔ ስራዬ ነው አለቀ ይባይ። ከከፈለች ቅርጭጭ አድርጌ ልሰባበርላት እችላለሁ። ከፈለገችም እንደሙዝ እንደዚህ ልጨው ክፍተት ቦታ ፈልጌ ልሰንገውም ይችላል። ስራውን በተጠና መልኩ አሪፍ አድርጌ እሰራዋለሁ። አሁን የታለች እሷ? ይኸውልህ የተፈጠረው ነገርማ እኔ ምስል ከሳች አድርጌ ልንገር። ባለቤቱ መጣችና ወታደራዊ ሰላምታ ሰጠችን። ያው ደግሞ እንደምታውቀው ነው ወታደር ስለነበርኩ መልሼ ወታደራዊ ሰላምታ ሰጧት። ከዛንልን አጅሮዬ ከተኛበት ተነስቶ ወደኛ ይመጣል ብለን በርበሩን ብናይ ለካ እሱ እንደ እባብ መሬት ለመሬት በደረቱ ተስቦ በኔ እግር በኩል አልፎ እሷ እግር ስር አንገቱን ቀና አድርጎ እጁ እንደዚህ አድርጎ ቁልጭ እያለ ያታል። ከዛንልህ ያዝ አረገችና ብቻ መጣው። ይኸውልህ የጀመርኩትን ነገር በኋላ ጨርስልሃለሁ። እሺ አሁን ወደ ስራ። ብቻ ይሄን እንዳይሆን እንደበድብልሻለሁ የጠራህልኝ። እስቲ ይኸው አሁን ይሄ ቢሮ ጥራሱ ይደርስበታል። ትርፉ ድካም ነው አንተም ማማከሪ። እሺ አሁን እንደምናደርገው ወይ እዛው በተኛበት እንደው ላይ ቁጭ ብሎም ቢሆን ይደለው እንጂ ምን አደርጋለሁ። በእኔ አመለካከት በጣም ጥሩ ሚስት ናት ያለችው። አስበኳል። ይሄ እኮ ትዳር ላይ ትልቅ ችግር የሚፈጥር ነገር ነው። በጣም ታጋሽ ሚስት ናት። ሴቶቹን አስማምታ የጠየቁትን ገንዘብ ሰጥታ ነው ሸኝታች። አስበኳል። ሌላ ሰው ቢሆን የሚፈጠረው ነገር ተወው። ሌላውን ሰው እኔ እንኳን ብሆን የሚፈጠረው ነገር ማሰብ አልችልም። ስንት አይነት ሰው አለ በእናት እንደዚህ አይነት ህይወት እየኖረ ቤተሰቡን ላለመበተን ራሱን ቆርጦ ሌላውን የሚያለው የመቻቻል ትርጉም የገባው ሰው። አሁን ላይ ሳስበው የነፍስ ነገር ሆኖብኝ እንጂ የባለቤቴን ስልክ መስጠት አልነበረብኝ። የምሞት መስሎኝ ነበር። ጓደኛዬ ጋርም ስደውልለት አላነሳልኝ። አብረን ነበር እኮ ያመሸነው። 1-2 ብለን ነበር። አሁን እሱ የት እንዳለ ፈጣሪ ነው የሚያውቀው። እዛው ተበልቼ በቀር ይሻለኝ ነበር። እዚህ ጋር ተቀምጬ ተረጋግቼ ማውራቴን አትመልከት። ውስጤ በጣም ተቃጥሏል። ምናልባትም እነዛ ሴቶች ተውልኝ የሄዱትን እንድጨርሰው ይሆናል። የባህር ሽታ ታውቃለህ? እሺ የባህር ሽታ አስናፍቆ ያውቃል? ለሱም ቢሆን ተነክሶ ተበልቶ ሞተ ከሚባል ይሻላል። የእናስ ጉዳይማ የሚፈታ አይደለም። የሚፈታ አይደለም። እዚህ
ጉድ 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 ብታይ እኮ እንዲህም አልቀራትም አንጠርጥራ ስታስወጣው። ወይ ጉድ! እኛም ግን ዛሬ ትልቅ ስያሰራን ቢያንስ ነገሩ እስኪበር ድረስ 1 ሳምንት እንኳን አልጋ ይዞ እንዲቀመጥ ማድረግ ነበረብን። በትኩሱ ይዛው ሄዳ ታረጓለሽ ምድረ በዳ። እያየ ነው አይደለ? ዝም ብዬ ሳላስብ ራሱ የማወጣቸው ቃላቶች ምን ያክል እምቅ እንደሆኑ ታደርጓለሽ ምድረ በዳ። ያው ምን ታደርገዋለህ? ሴቶቹ እንደዛ አድርገው አመጡልን፣ እኛ ደግሞ አክመን የማዳን ግዴታ አለብን። ይሄም እንደሚባለው ሰውየው ትንሽ አፉ ባለጌ ነው። እኛ እሱን ለማዳን እንጥራለን፣ እሱ ይሳደባል፣ ይጮሃል፣ ይሳደባል። እንደምታውቀው ደግሞ እኛ የመንከስም የመብላት መብት የለን። ታካሚውን እንደ ባህሪው ችለን የማዳን ግዴታ አለብን። በሕክምና ሂደቱም እኮ አንድ ታካሚ በሂደት ለውጥ እያመጣ ሲሄድ የሆነ የሚሰጥ ደስታ አለ። እዚህ ሙያ ውስጥ ያሉ ሰዎች ይረዱኛል ብዬ አስባለሁ። ኤፒሶድ 02 ስቴፕ 9 ቴክ 02 የታካሚ ባለቤት አክሽን። ጥሩ ነው። ዛሬ ከቤት ሲወጣ አንድ ጓደኛው ከሀገር እንደሚወጣና 4 ሰዓት በራ እንዳለበት ነግሮኝ ነበር የወጣው። እንጀምር። ጥሩ። ዛሬ ማታ ከቤት ሲወጣ አንድ ጓደኛው ከሀገር እንደሚወጣና 4 ሰዓት በራ። አባይ ዘከኝ ፎከስ ላድርግ። ኤፒሶድ 02 ስቴፕ 08 ቴክ 01 ሰላም አክሽን። ባለቤቱ መታለች። የሆነች ጡረት የወጣች ወታደር ነው የምትመስለው። ገና ከመግባቷ ገልመጥ አድርጋ የታል ብላ ስታንባርቅበት ከአልጋው ላይ ተነስቶ ሄደላት። ተምታታል። ባለቤቱ መታለች። የሆነች ጡረት የወጣች ወታደር ነው የምትመስለው። ገና ከመግባቷ የታል ብላ ስታንባርቅበት ከአልጋው ላይ ተነስቶ ነው የሄደው። ጠፋኝ። ይቅርታ። ስቴፕ 05 ኤፒሶድ 2 ሄዋን ቴክ 2 አክሽን። በምንም ይጣሉ በምንም እኔ ሴቶቹ በጣም ነው ያሳዘኑኝ። እሱስ ተው ሲቀጥል ተረጋጊ። ለዛች ደግሞ እኔ ላለም ብሎ አሳቢን እዛ ወሰደው። እሺ ቀጥል። በምንም ይጣሉ በምንም እኔ ሴቶቹ በጣም ነው ያሳዘኑኝ። እሱስ ተው ሲቀጥል ነው